ምን ያህል እንትን እንደሚል ሰላም ጤና ይስጥልኝ። እንዴት ናችሁ የኪያ ቤተሰቦች? ሰላም ናችሁ ወይ? ዛሬም ተመልሼ መጥቻለሁ። ዛሬ እንግዲህ እንደምታዩት እዚህ ጋር ምጣዴን ይዤ መጥቻለሁ እና ምጣድ ባለፈው ምጣዴ ተሰበረ እና እስቲ ቆንጆ ምጣድ የምታውቁ አሳዩኝ ኮሜንት ላይ ጻፉልኝ ብያችሁ ነበረ። በጣም ነው ያዘንኩት። እኔ ለእናንተ ጊዜ እንደዚህ ነኝ እና ሁለት ሰው ነው ምናምን ነው የጻፈልኝ። በአብዛኛው ላይክ አድርጋችሁታል፣ ግን ሁለት ሰው ብቻ ነው የጻፈልኝ እና ብዙ ምርጫ ስላልሰጣችሁኝ መግዛት አልቻልኩም። ለማንኛውም ግን እኔ ይሆናል ብዬ ያሰብኩት ምጣድ ገዝቻለሁ። እስካሁን ድረስ ካዩዋቸው ምጣዶች ከዛቸው ምጣዶች ተለቅ ያለ ነው ይሄኛው። ተለቅ ያለነቱን የፈለኩት ለምንድን ነው? ረጅም ሰዓት እንዳያቆየኝ ስጋ እንግዲህ አልከፈትኩትም፣ ገና ከፍቻ አላየሁትም። ከፍተን እናያዋለን። እንጀራ እንጋግራለን፣ ምጣዳችንን እናሟሻለን። ምን እንደሚመስል እንግዲህ አብረን እንየው። እንግዲህ ቆንጆ ይሁን መጥፎ ይሁን የማውቀው ነገር የለም። ገና እንግዲህ ልሞክረው ነው ከእናንተ ጋር። ያው ብዙ ጊዜ ከገዛው በኋላ ሳሳያችሁ እዛው አጠገባችሁ ከሆነ የምከፍተው አልሞከርኩትም ማለት ነው። ስላልሞከርኩት ጥሩ ይሁን መጥፎ ይሁን አስተያየት የሚሰጣችሁ ዛሬ ባየሁት ሁኔታ ነውና ከተጠቀምኩት በኋላ ለረጅም ጊዜ ከተጠቀምኩት በኋላ ግን ምን ያህል ቆንጆ እንደሆነ ልነግራችሁ እችላለሁ እንጂ አሁን የምነግራችሁ አዲስ ነው እኩል ከፍተነው አብረን ስለምናየው ዛሬ ያየሁት ውጤት ነው ማለት ነው። እንደምታዩት ምጣዱ ይሄን ይመስላል። There's more dots. ቀስያልና ለማድረግ በቃ Yes. በጣም ይሻላል፣ ግን በጣም የሚገርመው ሌላ ቃል ያስፈልገኝ ነው። ሰፌዱ ምኑ ማነሰ ተንጠልጥሏል። ተንጠልጥሏል። እዚህ እንደዚህ እንደማረገው እንደዛኛው እንደምጋግረው ልጋግር። ቆይ ከሆነልኝ ማዞሩባት ነው። ይሄን ለነገሩ አይመችም። በስመ አብ ወልድ መንፈስ ቅዱስ አለ። ይሄ በጣም ትልቅ ነው። አይሆን? ዋው አሪፍ ነው። እንደዚህ አሁን ቆንጆ ነው። ተከተለኝ ዳግም ካሜራማኑ እየተከተለ ነው። አይ ደህና ነው፣ ገና ነው። እንግዲህ ያው አዲስ ምጣድ እንለማመጠው። ትልቅነቱን በጣም ወድጄዋለሁ። እንጀራው ቆንጆ ይመስላል። አሁን ይሄኛው ስንተኛው ነው? ይሄ ሶስተኛው ነው። ሶስተኛው ደህና ነው። አራተኛው እንግዲህ ላውጣው ነው ገና። ይሄው እንደምታዩት ሶስተኛው ይሄ ስንተኛው? አራተኛው ማለት ነው። አራተኛው እንጀራ ይሄን ይመስላል። አይ ደህና ነው። በጣም ደስ ብሏቸዋል እነሱ።